እውቅና እንደሚያሳስባቸው በድፍረት በአደባባይ ነግረውናል። ለኔ ኢትስ ኖት ሰርፕራይዝ አት ኦል ኤኒዌይ ብዙም ሰርፕራይዝም አይደለም ለኔ። ግን ለነገሩ ብዙ ሰው ይሄ አጽንኦት ስለማይሰጠው ነው እኔ የምደግመው ያለው። እነዚህ ሰዎች ለህዝብ ብለው ነው ለዚህ ለተፈናቃይ ብለው ነው ወይ አሁንም እየጮሁ ያሉ? እውነት ለትግራይ ታስቦ ነው? ለትግራይ ህልውና፣ ለትግራይ ሉዓላዊነት፣ ለትግራይ ህዝብ ብሔራዊ ህልውናና ጥቅም ተብሎ ነው አሁን ህወሓት ፕሪቶሪያን አፍርሶ ከኤርትራ ጋር ወይም ከሌላ እዚህ ሀገር ውስጥ ያሉ ታጣቂ ኃይሎች መርህ አልባ ከሞራል ያፈነገጠ ትላንት ደፍሮኛል፣ ገድሎኛል፣ ብሔራዊ ማንነቴ ተጠቅሞ ብዙ ግፍ እኔ ላይ ፈጽሟል ብሎ ሲረግሙ ሲኮንኑት ከነበረው ኃይል ኖርማል የሆነ የቀበል የእድር እርቅ እንኳን ሳይፈጸም አይደለም ሳች ዲቫስቲንግ የሆነ ፖለቲካል ሚሊተሪ እንትን ተፈጥሮ እዚህ የቀይ የሰፈር ጸብ እንኳን ቢሆን ምንም አይነት ወደ ሰላማዊ ሁኔታ ባልተመለሱ እንዴት ሄዶ ልክ አንድ እንደሚቀጠቅጣት ውሽማ ሂዶ ተለጥፎ በቃ ፍቅር እስከ መቃብር ሃው ኩድ ተብሎ እንዴት ፕሮፓጋንዳ ይደረጋል? ይሄ እንደኔ ይሄ ጥምረት ይሄ አሊያንስ ስናት ስትራቴጂክ ብቻ አይደለም። አንድ ምንድነው አቻ ያልሆነ ጋብቻ አለ አይደለም? በጣም ታቦ የሆነ ጋብቻ ለምሳሌ የቲቲቢ እንደ ግብረ ሰዶማዊ ነው። ግብረ ሰዶማዊነት ሞራሊ በጣም ኮረፕትድ ነው። መንፈሳዊ በጣም የተጠላ ነው። ማህበራዊ በጣም ህዝባችን እንትን የሚለው እንደ ባህል በእምነትም በጣም አደገኛ ለመስማት የሚሰቀጥጥ ነው። እንደዚህ አይነት ፖለቲካዊ ግብረ ሰዶምነት ብዬ ተርም የሰጠሁት ለዚህ ነው። ብዙዎቹ ግራ የገባቸው ባለፈው ምንድነው ሁሉ ነገር የተጠላ ነው፣ ፍሬም አልባ ነው፣ መውለድ አትችልም፣ ሞራሌም በምንም በብዙ የተወገዘ ነው። ምን ተብሎ ነው ከእንደዚህ አይነት ሰዎች ጋር እንደዚህ ፖለቲካሊ አሊያንስ መፍጠር ማለት? ትላንት ለቲቲቪ ምንድነው እኔ ጥያቄ ማነሳው ይሄ አሊያንስ ለምሳሌ የኤርትራ ትግራይ ህልውና ታላቅነት አገርነት አይፈልግም፣ የታወቀ ነው። የኤርትራ አገራዊ ማንነት የተገነባበት የ100 ዓመት ሂስትሪና የትግራይ ብሔርተኝነት በየትኛውም መልኩ ሊጣጣም አይችልም። ፎር ሹር አንድ ሆኖ መኖር አይችልም። ምክንያቱም ያ ኮሎናይዝ ተደርጋለሁ በሚል ስነልቦና ሌሎችን በመጠላት ላይ ሌሎችን በመደፈቅ ላይ የሌሎች ታሪክ ምንነት ምናምን በመጥላትና ፖለራይዝድ የሆነ ጽንፍ በረገጠው አስተሳሰብ ያደገ የተገነባ ናሽናሊዝምና በኢትዮጵያዊነቱ ለዘመናት ለሺህ እንትን ስነልቦና የተገነባ ትግራዋይነት አሁን አንድ ላይ ብታመጣቸው ጣሊያናዊ ስነልቦና፣ ቱርካዊ ስነልቦና፣ አረባዊ ስነልቦና የራሱ ምንነት የተለያየ ብሔር ምንነት ያለው ኤርትራ ናሽናሊዝም እነዛ ተጽዕኖ ያሳደሩበትና ፒርሊ አንድ ትግራዋይ ምንነት እንዴት አሊ ሊሆን ይችላል ነው አንድ መመለስ ያለበት ማለት ነው። ምክንያቱም ይሄ ታክቲካል አላያንስ መሆኑን ስለምናውቅ ነው። ነገ ዝም ብሎ መርህ አልባ የሆነ ጥምረት ነው። አንድ ጠላት አለን ብሎ እሱን ለመውጋት ነው። ከዛ በኋላ ተመልሰው እዛው ነው ጦርነቱ ተመልሰው ሳምንት ባልሞላ ሌሎችም ለቲት አንድ ሲምፕል ኤግዛምፕል አነሳላችሁ። መርሃቸው አቋማቸው ስለሆነ ምንም ማድረግ አይችልም። ለምሳሌ ፋኖ ምዕራብ ትግራይና ደቡብ ትግራይ ወደ አማራ ጠቀልላለሁ የአማራ ፓርቲ ነው ብሎ የሚዋጋው ባለፈው የጥምረቱ መግለጫው አይተናል። እንዴት ብለህ ከዚህ ጋር ጥምረት ትፈጥራለህ? ምዕራብ ትግራይና ደቡብ ትግራይ ሀራ ነፃ አልወጡም ብሎ እነሱም ነፃ ለማውጣት ነው የምታገለው ስላልወጡ ነው ብሎ
ፕሮፓጌት የሚያደርግ ህዝብ የሚያደናገር ህወሓት እና ጀሌዎቹ ወይም ካድሬው አሁን በየትኛው ምዕራብ ነው ከሻዕቢያ ኢቭን ኖት ኦንሊ ፋኖ ምናምን እዚህ የኤርትራ ቦርደርም እስካሁን የትግራይ ላላ መሬት አልተመለሰም። ዛላንበሳ ብትሄድ፣ ሽራሮ ብትሄድ፣ ባድመ ያ ሁሉ ገና ኦርፉሊ ራሳቸው አልጀርስ ላይ በፈረሙት የዛሬ 20 ዓመት ሰጥተውት ቢኖር ፒስፉሊ 20 ዓመት ያ ሁሉ ጣጣ ባልመጣ ነበር አንድ ነገር። አሁንም ከዛ ዋጋ መክፈል በኋላም ተመልሶ ይሄ በነፃ ወሰደውና እኛ አንድ ሁለት ዞንም ቢሆን ይዘን እዛ እንትን ሆነን እንኖራለን የሚል ከሆነ ደግሞ ሌላ ነው። ይሄ ደግሞ የትግራይ ህዝብ አይፈቅድም። ለአንድ ሽፍታ ጉጅሌ ተብሎ ትግራይን ገንጥለው ወሰድ ወይም ሸጣት ምናምን አይባልም። ማንም ይሄ የሚፈቅድ ነው። ሁለተኛ እዚህ ስንት ዓመት ገዝቶ ያልተወበተ ከስህተቱ ያልተማረ ኃይል ነገር እዛው ለብቻህን ወስዶ ምን ያደርግ ይችላል? በተለይ እንደ ሙስሊም እኔ አታግሉ ዋጋ ከፍዬ ዛሬ against my interest against my identity pride የቆመ ኃይል እዚሁ ነው በእምነት ነፃነት በእምነት እኩልነት በብሔር እኩልነት የማያምን ህዝቡ ትንሽዬ አንድ ክልል በአካባቢ በሃይማኖት በፖለቲካ ስርዓት ዲቪሲቭ የሆነ አካሄድ ከፋፍሎ 30 ዓመትን አንድ አይናሲት ረግጦ ገዝቶ በሰበቡ በመሪነቱ ምክንያት ብዙ ወጣት አልቆ ከዚህ ያልተማረ ኃይል እንዴት ነው ለብቻው አንድ ቀን አድርጎ ትግራይን ወስዶ ምን ሳምባው ላይ ያወለቀ ሊሸጥህ ይችላል ነገር it's obvious። ስለዚህ by any means ይህን ኃይል የሚመራት ሀገር ትፈጠር፣ ልዩ ክልል ትፈጠር፣ ራስ ገዝ ትግራይ ትፈጠር፣ ይሄ ኃይል ትግራይ ውስጥ መምራት እስካላቆመ መምራት እስካላቆመ ከትግራይ ተመንጥረው አገሬ ወደሚለው ወይም ምናምን ካልሄደ ትግራይ ምናምን መቀጠል አይችልም። የፖለቲካ አስተሳሰብ ብዝሃነት፣ የፍላጎት ብዝሃነት፣ የእምነት ነፃነት፣ ታሪኩ ምንነቱ ተከብሮ ሊኖር አይችልም። ዲሞክራሲ ልማት ሊያልም አይችልም። ይሄ ጀነሬሽን ዳስ አራተኛ ጀነሬሽን ለመብላት ነው። ይሁላ ወርቅ ዝቆ ሽጠዋል፣ መሳሪያ ሊገዛ ይችላል፣ ልቦ አብጠዋል፣ ጠግበዋል። ስለዚህ ፌደራል መንግስት ተዳክሟል የሚል በጣም ሾርት ሳይትድ የሆነ ሴናሪዮ አለ። ምንድነው ገምጋሙ አይታወቅም። ብዙ ጊዜ ብየዋለሁ። እነዚህ አሊያንስ የተባሉ ነገር ሰበርሳቸው ከዚህ ሁላ ግን ኤርትራ ኢንተረስትና ኤርትራ መንግስት ህልውና ለመጠበቅ እንደድሮ አሁንም አንጃ ሆኖ ያ ሁላ ውድመትና ምናምን በትግራይ መሬት ላይ ከዚህ ድህረ ጦርነት ያለገገም ማህበረሰብና ክልል እንደዚህ አይነት በጣም ዲቫስቴቲንግ እንትን ቢጨመርበት ምንድነው አሁን ሰላማዊ በሆነ ሂደት ሐሳብ አመንጭቶ ማሸነፍ ስለማይችል ይሄ ችግር ወደ ጦርነት እንዲያመራ ነው። አሁንም በጣም ጨለምተኛ የሆነ ሰልፊሽ ፖለቲካል ኢታ ፐርስፔክቲቭ ምንድነው በጣም ያሳዝነኝ እሱ ነው። አሁን ለትግራይ ታስቦ አይደለም። አሁን ቢቻል የቀረው ወጣት አልቆ እነዚህ ሰዎች የትግራይም የሆነ ሳም ፓርት ኦፍ መሬት ለሚፈልገው ኃይል ገብረው ቢሆንም ተመልሰው የፌደራል ስልጣንን መያዝ ይፈልጋሉ። የእርግጠኛ መሆን አለበት የኔ ትውልድ ወጣቱ ማንን ማግዶ ኤርትራን አድሎ በኤርትራን ታዝሎ እንደድሮ 4 ኪሎ መመለስ ይፈልጋሉ። ምንድነው ተመለሰ እንበልሽ ይሄ ህልማቸው የቅዠት እንበለው እውን ሆነ እንበልና 30 ዓመት እዛ ባንተ ስንት ወጣት ገብሮ የሄደበት አላማ ረስቶ በዊስኪ እጁን እየታጠበ እዛ የትግራይና በየገጠሩ ከከብቶች ውሃ እየጠጣ ትዝ ያላሉ ህዝብ አሁን ተመለሰን ሰዎች ቢሄዱ ምንድነው nothing የሚፈይደው የለም እንደ ህዝብ ካየነው
ይሄ ነው። ግን ምንድነው መሰረዙ? ፌደራል መንግስት ዓለም አቀፋዊ ዲፕሎማሲው መጀመሪያ ህዝቡን በተለይ ደግሞ ይሄ ትውልድ መያዝ አለበት፣ ፒስፉሊ ሃንድል ማድረግ አለበት። ቱ ዘ ኤክስትሪም በዓለም አቀፍ የዲፕሎማሲ ስራዎች ተሰርቶ በሰላም ሪዞልቭ መደረግ አለበት። ትግራይ ህዝብ የማንም አውሬዎችና አምባገነኖች ብሎ አሁንም ወጣቱ ህዝቡ ዋጋ እንዳይከፍል ጥንቃቄ ማድረግ አለበት። ከዚህ በፊት የተሰራው ስህተት መደገም የለበትም ብዬ አምናለሁ። ሌላው ምንድነው እዚህ ጋር አሁን እንደ ሁለተኛው ነጥብ ምንድነው ህወሓት ብቻ ሳይሆን ህወሓትና በዙሪያው ያሉ ልሂቃን ኢቭን ለራሳቸው አንዳንድ እንትን የሚሉ ብሔርተኞች ነን የሚሉ የተገንጣይ ስነልቦና በብዛት የሚያቀነቅኑ ናቸው። ይህ ተገንጣይነት ስነልቦና አሁንም ያ የህወሓት ኃይል ታክቲካሊ እያራመደ ነው። በሶሻል ሚዲያ በቃ እንኳን ሀገር ለመሆን ነው እንዲያም ህጉ የፕሪቶሪያ ስምምነት እንዲፈርስ የምንፈልገው የፌደራል መንግስት ስለተዳከመ ሁለት አማራጭ ይዘን ነው እያሉን ነው በራሳቸው። ፌደራል መንግስት ኢትዮጵያ ውስጥ ካሉ ኃይሎችና ውጭ ካሉ አብረን መምታት፣ ከኤርትራ ጋር ሆነን ክልል ሀገር መመስረት፣ ይህ ሁለት አማራጭ ይዘው ነው እየገቡ ነው ያለው። well how could it be a nation an independent nation build? እንዴት ነው ነፃ ሀገር አንድ ነፃ ሀገር መገንባት የሚቻለው የሚል ሳይጠና አስቻይ ሁኔታ አለው። ተግዳሮቱ ምንድነው? ዓለም አቀፍ ቅቡልነት ተቀባይነቱ ምንድነው? በኢንተርናሽናል እንትኑ ማን ነው? ብዙ ሀገሮች ትላንት በዚህ ሳምንት ከትላንትና ወዲያ የኩርዶች በጣም ተዋጊ አክራሪ ናሽናሊስት አራማጆች የሚባሉ ኩርዶች ናቸው። ከዛ ቀጥሎ ትግራይ ይባላል። በብዙ መረጃዎች ያሉ ተዋጊዎች ናሽናሊስት የሚባሉ ብሔርተኞች በብሔርተኝነት እና በውጊያ በጦርነት የሚታወቁ ብሎ የሚያስቀምጣቸው ፊገር አለ። ሂስትሪያቸውም እንደዛ ነው ይላል። እና ኩርዶች 40 ዓመት ከቱርክም ከኢራንም ከሱሪያም እንደዚህ ልክ አሁን እኛ አሊድ እንደምናደርገው ከኤርትራ ምናምን ብለን አንድ ህዝብ አንድ ማንነት አንድ ቋንቋ የሚናገር የኩርድ ማህበረሰብ ሀገር እንመሰርታለን ብለው ባለፉት 40 ዓመታት ብዙ ዋጋ ከፍለዋል። ሰላማዊ ባልሆነ ግጭት ትግል ቱርክን እያመሱ ሶሪያ ላይ ምናምን በምዕራባውያን በእስራኤል በምንም እየታገዙ ሶሪያን አፈራርሷት፣ ኢራቅም መስኡል የሚባለው ያ እንደምታውቁ ያ ሆሪፊክ የሆኑ እንትኖችን ጭምር ሰርቶ በተለይ ፔኬኬ የሚባለው የቱርኩ ፓርቲ እንትን ቡድን በጣም ኃይለኛ ከሚባሉት በምዕራባውያንም ስለሚደገፍ በእስራኤል የሚደገፋል። ከ40 ዓመት ትግል በኋላ ግን ስንት ዋጋ ከፍሎ በቃ ሰላማዊ ትግል ላይ እንገባለን ብለው ሳረንደር አድርገው ወደ ሰላማዊ ትግል ወደ ሰላማዊ ፓርቲነት ተመለሱ። አሁን 40 ዓመት የከፈሉት ዋጋ መናቀር። ወደኛ ስመጣ ምንድነው አንድ ሀገር ሲባል ይሄ የምትኖርባት አገር ማዘር ስቴት የምትባለው ዝም ብላ በቃ አገር የሆነ ሽኝት እንደምታደርግልህ ከሀገር ቤት ወጥተህ ልክ ስደት እንደምትሄድ መንገድን ጨርቅ ያርግልህ ብላ የሚሸኝህ የለም። ሀገር እንሆናለን ቢል የትግራይ ልሂቃን አሁን ያለው ምንድነው የህወሓት ኃይልም ሂዱ በሰላም መንገድን ጨርቅ ያርግላችሁ ብለው የሚሸኝ አገር ወይም መንግስት የለም። ኢትዮጵያ እንደ አካልና የትም አትሄዳትም፣ በየትኛው መልኩ የት ነው የምትሄደው ይላል። ሁለተኛ ይሄ ሌጋል ኮንስቲቱሽናል ባክግራውንዱ አስቻይ ነው ወይ የሚለው መመለስ። ሌላው ክልሎች ነው። ከዚህ ከወልቃይት ከዚህ ከአማራ ክልል በዚህ በአፋር በዚህ በኤርትራ እንደዚህ ብሎኬት ተደርጋ ቴንሽን የመሬት የግዛት ጥያቄዎች ራሱ ህወሓት በዘመን እያለ ያልፈታው እያለ እንዲህ ብድግ አድርገው መሬቱ እዛ ኤርትራ ጋር ቁጭ የምታደርገው አይነት ነው ወይ? ሀገር እንሆናለን ብለው አሁን ወጣቱ በዛ ስስ ብልቱ
የሀገርነት ፍላጎት። ምክንያቱም ለምንድነው አሁን ወጣቱ የተገንጣይነት ስሜቱ እየጋለ ያለው? ገና 2012 ጦርነቱ ሲጀመር ሀገርን መሰረታለን ብለው ታክቲካሊ በዛ በስሜቱ እነዚህ አዳዲስ ወጠጤ ፓርቲዎችም ብሔርተኞችም ስለነበሩ በስሜት እንደዛ ነተውት ነው ያ ወጣቱ ሀገር መሰረታለሁ ብሎ እንትን የሆነው ማለት ነው። አሁን ተመሳሳይ ትሬንድ እያየሁ ነው። እነዚህ እንዳውም ብሔርተኞች የሚባሉ አደብ የገዙ ይመስላሉ። እንደማይሆን ሌላ የከፋ አደጋ ይዞ እንደሚመጣ የተማሩበት ይመስለኛል። ከእድሜያቸውና ከአስተሳሰባቸው አንጻርም የተሻሉ በእኛ ጀነሬሽን ስለሆነ ያ ኃይል ግን አሁንም ህዝቡ ዘንድ ይህ የሀገርነት ፕሮጀክት ይዞ እንደሚመጣ ኦብቪየስ ነው። ግን የኤርትራ መንግስት ወይም የኤርትራ ሻዕቢያ አገልጋይ ሆኖ ወጣቱ አሁንም እነዚህ አምባገነን ኃይሎች ከዚህ ቀጠና እንዳይጠፉ ዋጋ የሚከፍለው የትግራይ ወጣት ነው፣ የትግራይ ኢኮኖሚ ነው፣ የትግራይ መሬት ነው የሚወድመው። በዚህ ነው ሀገር ለመሆን ግን እንደ ኩርዶች ኢቭን ላማሲያዎች ይሄ የባርሴሎና ካታላኖች ተመሳሳይ ሀገር ለመሆን ብዙ ለፉ። ዓለም ስፔን ምናምን ኮንስቲቱሽናሊ እንዴት መውጣት እንደማይፈልጉ አሜሪካ ምናምን ሞስት ሃልማርክ ቻሌንጅ የሚባለው ኢንተርናሽናል ሪኮግኒሽን ነው። አገር እሆናለሁ ብለህ አገር ዓለም ካልተቀበለ ካላጸደቀልህ ሪኮግናይዝ ካላደረገ ሽፍታ ተብለህ ትፈረጃለህ፣ በዲፕሎማሲ ትነጠላለህ፣ ይመታሃል ማንም ማለት ነው። ስለዚህ ምዕራባውያንም አገር እንዳትሆን ያሰራሉ፣ ይመታዋል። ኦብቪየስ ካላጸደቀ ይሄን ካላጸደቀልህ በህጉ ይሄ ሽፍታ አማጺ ነው ተብለህ ነው እንትን የምትሆን። እንደ ሌሎች ባርሴሎና እኮ ምርጫ ተካሄደ፣ ሪፈረንደም ተካሄደ፣ አገር እንሆናለን ምናምን ተባለ። ምዕራባውያን ስፔን የአውሮፓ ዩኒየን አሜሪካን ጨምሮ የስፔን ላላዊ ግዛትና የስፔን ታላቅነት አንድነት ስለሚፈልጉ የካታሎን ግዛት የነበሩ አስረው ምናምን ደብድበው እንደፈለገች እዚህ ማድሪድ ውስጥ ያሉ የንጉሳውያን መንግስት የስፔን የማድሪድ መንግስት ነው የሚሉት እነሱ ልክ እነዚህ ለፌዴራል መንግስት እንደሚሉት የፌዴራል አካል ናቸው ብሎ የያዛቸው የስፔኑ ማዕከላዊ ሴንትራል ገቨርንመንት አሜሪካ ኢሮፒያን ምናምን ከምርጫ በኋላ ባርሴሎና ሀገር መሆን አልቻለችም ሳይሆን ራስ ገዝ ሆና መቀጠል አልቻለችም። የስፔን የፌዴሬሽኑ አንድ አካል ሆና ነው በኃይል የቀጠለችው። ታይዋን በተመሳሳይ እና አሜሪካ አውሮፓ ምናምን እንኳን ሪኮግናይዝ አድርገዋል። ታይዋን የምትባል ሀገር ተብላ አሁን ቻይና ታይዋንን ሪኮግናይዝ ያደረገ እኔ ጋር ጸብ ነው እያለች በገባችበት ታይዋንን አሳዳ ወደ ግዛቷ ለመመለስ ያሞላ ጸብ። ሶማሊላንድ የሶማሌ ጉዳይ አይተነዋል። ሶማሊላንድ ሀገር ሆናለሁ ብላ ከኢትዮጵያ መንግስት ስምምነት ፈርማ ከምዕራባውያን ምናምን ያቺ ደካማ የተባለች ሶማሊያ ሀገር እንኳን ሶማሌላንድን ሀገር እንዳትሆን ከግብጽ ከምናምን አብራ ኢትዮጵያ ላይ ስንት ያዙን ልቀቁኝ ምናምን የግብጽ ጦር የቱርክ ምናምን ብዙ ይሄን አለ። የውስጥ ችግር ሌላ ነው። ሀገር እንዳያደርገ የሚችለው ዲቪሲቭ የሆነ ፖለቲካል ላንድስኬፕ ፖለቲካል ሊደርሺፕ አለ ትግራይ ውስጥ። ይሄ ህዝቡ በጎጠኝነት ስሜት በሃይማኖት ልዩነት አንድ ሃይማኖት ጠላት፣ አንድ ሃይማኖት ወዳጅ፣ አንድ ሃይማኖት ሀገር የሚፈልግ፣ አንድ ሃይማኖት ከፌዴራል መንግስት አብሮ ሀገር አገንስት ትግራይ ናሽናል ኢንተረስት ብሎ ሙስሊሙን መግፋት፣ በሙስሊሙ ሂጃብ በመከልከል ፖለቲካ መቆመር፣ ሙስሊሙ ትግራዊ አይደለም ከሃዲ ነው ምንነቱ ምናምን በእነዚህ ውሻ የሆኑ የነሱ አክቲቪስቶች እስከዚህ መዳፈር 1.6 ሚሊዮን የሆነ የትግራይ ሙስሊም የሚወክለ መጅልስም ይሄ ሽፍታ ነው ዋሃቢያ ነው ዋሬቨር አዲስ አበባ ያሉ የለመዱት ዋላ ላይ በድምጻችን ይሰማ በቀይሮ ዱላ ያባረራቸው ወደ ሽፍታነት የቀየራቸው የሙስሊሙ ጥያቄ እንደነበር ለዛሬ ነው እዚህ ላይ መውደቃቸው አንድ ምክንያት ነው። ስቲል እየደገሙት ነው። ለፖለቲካል ቁማርም እያዋሉት ነው። ይሄን ያለ
ይሄ ጄኔሬሽን ባይዘው ጄኔሬሽን አራት የጄኔሬሽን ጋር አለ። እነዚህ ሰዎች አራት ጄኔሬሽን በልተዋል፣ 3 ጄኔሬሽን በልተዋል። አሁን ወአለይኩም ሰላም ወራህመቱላሂ ወበረካቱ እህቲ አህለን ወሰህለን። ሶ እነዚህ ያሉ አገር ትሆናለህ ሲሉ ህዝቤ ሲሉ አሁን ምን ማለት ነው? ለኔ ሙትልኝ ለስልጣኔ ወደ ስልጣኔ እንደገና አንተን ሞተ ፈንጅ ረግጠህ ውሰደኝ፣ ለኔ ስትል ተጠማ፣ ረሃብ ይግረፍህ፣ መከራ ይግረፍህ ማለት ነው አሁን እንጂ ለዚህ ህዝብ ብሎ ፓርቲን የሚመሰርት ወርቅ የሚነቅ ኃይል አይደለም። ይሄ ኃይል እነዚህ ውሸቶች ናቸው። ትርክት ነው። አዲስ ፕሮፓጋንዳ፣ አዲስ ትርክት፣ ሌላ አራተኛ ትውልድ ለመብላት የሚደረግ የሚነጠፍ የአረም ቀጤማ ነው። ይህ ቀጤማ አደገኛ የቦምብ ቀጤማ ነው። ትውልድ ተራምዶ የሚፈጅ ነው እያነጠፉልህ ያሉ። ትውልዱ መጠንቀቅ ያለበት ብዬ እማምነው በዚህ ነው። ይህን ካልሆነ ዋር ትሬት አለ፣ የጦርነት ፖቴንሻል ስላለ ነው። አክቹዋሊ ሂደን ይሄ ካልሆነ ምንድነው የሚሄደው? ወደ ጦርነት ነው የሚሄደው። ጦርነት እንደገና እነዚህ ሰዎች አሜሪካ፣ ምዕራባውያን ምናምን በእነዚህ ሁላ እየተደገፉ ተሸንፈው በሁለት ሳምንት ፕሪቶሪያ ስንት ወጣት አልቆ እያለ አሁን ዓለም ምዕራባውያን ፊቱን አዝሮብህ እዚህ ቀጠና እንደገና አደገኛ ብለው የፈረጁት መንግስት ጋር አሊድ ማድረግ ሱዳን ውስጥ ያለው ችግር እንደገና እንዲባባስ ኢንፑት ማድረግ ከነዚህ ኃይላት በዚህ ቀጠና አደገኛ ስርዓት አደገኛ ጁንታ ተብሎ ተፈርጆ ዓለምን ከፌደራል መንግስት አበራ እንዲጨፈጭፈው ህዝባችንን ይዞ እንዲጠፋ ነው እንትኑ በር እየከፈተ ሁኔታው እያመቻቸ ያለው። በዚህ ነው አደጋው የምለው። ሶስተኛው ነጥብ ምንድነው? እዚህ ቀጠና ያለው ጂኦፖለቲካል እንትኑ ነው። አሁን ብቻውን ለብቻ አቻላቻ አይደለም። ምን ተማምነው ነው ይህን ኃይል በዚህ ኤርትራ ኃይል አለ። እዚህ ያለው ጂኦፖለቲካ በጣም ውስብስብ የሆነ ከዚህ ሪጅናል ራይቫሎች ቀጠናው የሚሻኮቹ ኃይሎችና ሀገሮች ውጭ ከመካከለኛው ምስራቅ አውሮፓ፣ አሜሪካ፣ ቻይና፣ ሩሲያ እጃቸው ያለበት ነው። እዚህ ሱዳን የሐሚትና የአልቡርሃን ጉዳይ አለ። ሳውዲና ኢሚራት አሉበት። ምዕራባውያን እስራኤልም አለበት። የሱዳን መንግስት ማጥፋት ትፈልጋለች። አይገነስት አሰላለፉ ሳውዲ ነው እንደዚህ የምታሰረው ከዩኤኢ ሆና እስራኤልም ጭምር አሜሪካም አለችበት። አሁን የኤርትራ መንግስት በምዕራባውያን በእስራኤል እይታ የኢራንን ብሎክ እና ሁቲዎች ምናምን የእስራኤልና ምዕራባውያን አገሮች አንታጎኒስት ነው የሚባሉ ኃይሎች ይደግፋል ተብሎ ይሄ ካንሰር ስርዓት መጥፋት አለበት ብሎ በትራምፕ አድሚኒስትሬሽን አማካሪዎች ጭምር የተለየ ኃይል ነው አሁን የኤርትራ። ከዚህ ኃይል አብረህ ከሱዳኑ ኃይል አብረህ ማለት እገነት ምዕራባውያን ናሽናል ኢንተረስት እገነስ የእስራኤል ናሽናል ኢንተረስት ይሰራል የሚል ፍረጃ ነው የሚመጣው። እነዚህ ኃይላት ይጨፈጭፋል ማለት ነው። በስለላ፣ በሚሊተሪ፣ በኢኮኖሚ አቅም በምናምን ያዳክሙታል። እዚህ ህዝብ ውስጥ መሽጎ ስላለ በዚህ ሰበብ ታይሉል ህዝብና በሰንክ ሩሕስ ይመስንክ ንቁጥ ይነድድ ሩሕስ ማለት እዩ። አብዚ ተሓቢኡ ስለሎ ተመሊሱ የንድደው ልትህዙ ማለት እዩ። እዚ ተይኮን ዝሓይሉ እዚ ብውሽጥም ብደገም ብዲፕሎማሲ ምንም ዓይነት ከድሕኖ ንኽእል ብዘይካቲ ኣነ ተኣማሚነሉ ዝብሎ ሓደ ወተደራዊ ክንፊ ንብሎ ናይ ሻዕብያ ሓይሊ
እሳቶም እንደገና ለባዕሎም ብኹናት ተዳኺሞም በኢኮኖሚ ወጣት ለይብላ ዓዲ ምናምን ዝተናውሐ ኩናት ምስ 130 ሚልዮን ዘለዎ ዓዲ ተካይድ እያ ተነውሐ ልምድን ኢና ገለ ብና ቀደም ፍኮራ ክኾን ይኽእል እዩ ዳስ ቼንጅ እሱ ተቢሉ እዩ ሃምዝና ቀደምና ብሑራን ባህላዊ ጀነራልነት በፍሉክስ ካኖን ፉደር ወጣት ሃምዚ ሓፊስ خلاف እንጂ ርገጽ ትብሎ ሃም ዓይነት ይሆን ሕዚ ጦርነት ሃም ሃም ተኻይደር ይእሞ እዮም ናስ ዛት ወይ ሕዝሱ ወይ በሊዕ ገለ ድሕር እዩ ሶብኡ ኩናት በሃም ዓይነት ናኹናት ሓይል ተኣማሚኑ ልመጽ ንባዕሉ መጨረሻ ና ግብጽ ጉዳይ ያለው ዞባዚ ሆርን አፍሪካ ሓደ ብጣዕሚ ጂኦፖለቲካሊ ግብጽ ኩሉ ግዜ በታሪክ ናይ ኢትዮጵያ ፈታዊት ኮይና አይትፈልጥም ንካብ ሚዲያ ገለ ሓሊፉ ስትራቴጂካሊ ጸላይትና ኢትዮጵያ ባይሆን በታሪክ እንገለተር ይሁማ ሶ ኢትዮጵያ by any means fragmented fragile ተዳኸመት ክትኾን ያትደሊ ኣብ ኤርትራ ኮይና ሰሪሓ ኣብ ሱዳን ኮይና ሰሪሓ ኣብ ሶማሊያ ኮይና ለሓለፈ ምስ ሶማሊያ ማእኸላይ መንግስቲ ኮይና ለኢትዮጵያ ለሙጋ ኣብ ቀረባ ሰሙናት ምስ ጅቡቲ ኮይና by any means ኣብ ቀይሕ ባሕሪ ኢትዮጵያ አክሰስ ፖርት ክትግነ ይብላይ አባይ ክትግድብ ይብላይ ሶ ኢትዮጵያ ክትዳኸም ክትበጣጠሽ ይብላይ ሶ በግብጽ ተሓባበርነት ኣብ ኢትዮጵያ ውሽጥና ኣብ ደገለሉ ሓይልታትን ጭምር ኳአሊድ ገይሮም በኤርትራ በሱዳን ገይራ ለሁላይ እዚ እንወርጥ ኣብ ትግራይ ውስጥ ክኾንሞ ኢትዮጵያ ክትበታተን ክትዳኸም ያትደልና ግብጽም ሓደ ሓይል ነው ካልኦት ሓይልታት ምዕራባውያንም ነው ሶ እዚ ኸይድ እዚ ካፍትን ነበረ ለኸፍአ ኮይኑ ውጽኢቱ ግን by any means ለትግራይ ክጠቅም ለኽእል ውጽኢት ለሓዘ ይኾነ ሶ ይሄ ነው ሶ ምዞም መሬትካ ኮርስ ካልሉ ህልውና ክትቀጥል ለይደካ ሓይልታት አሊ ዳድርጎ ማለት ከግብጽ ከሌላ መጨረሻው ምንም አይነት ፋይዳ የሌለው ለአንድ አምባገነን ስርዓት ህልውና ለመጣበቅ እሚቆ አሰላለፍ ነው የሚኖረው እንጂ ታክቲካሊ ይሄን እነዚህ አምባገነኖች እድሜያቸው እንዲራዝም ማድረግ ካልሆነ በስተቀር ለትግራይ ህዝብ ለኤርትራ ህዝብ ምንም አይነት የሚሸይደው የለም ሶ ፖለቲካል ስትራግል ፖለቲካል ቼንጅ ነው ትግራይ ውስጥ አሁን የሚፈልገው ወጣቱ ፒስፉሊ ሪቮልት ማድረግ አለበት ፒስፉል ሪቮሉሽን አይሲ ኖት ኮንፍሊክት ዋር ኦር ዲስትራክቲቭ የሆነ ሪቮሉሽን አይሲ ነን ቫዮለንት ሪቮሉሽን ነን ቫዮለንት ስትራይክ ለምን ሰላማዊ ጦርነት ያስፈልጋል ኢንክሉሲቭ የሆነ ዲሞክራት የሁሉ ፖለቲካ አስተሳሰብ ከዚህ ፖላራይዝድ ከሆነ ጽንፍ ከረገጠ ፖለቲካ አስተሳሰብ ወጥቶ የፌደራል መንግስትም ጦርነት ማስቀረት ከፈለገ ይሄ ነው ማድረግ ያለበት ጊዜ አስተዳደሩ ሪፕሬዘንት ማድረግ አለበት ወጣቱ ኢንክሉሲቭ መሆን አለበት ከዚህ አልፎ ሀገር ሆናለሁ ሌላ ተሆነ ኢትዮጵያ ውስጥ ያለ 1.2 እስከ 1.4 ምናምን ሚሊዮን ህዝብ አለ ከድሮ ከሚኒሊክ ጊዜ ጀምሮ በመቶ ዓመት ምናምን የቆየ በኃይለ ሥላሴ በደርግ ጊዜ በኢህአዴግ ዘመን ኢንቨስት መሬቱ ሀብቱ ከሌላ ብሔር ተዋልዶ ተዛምዶ ተጋምዶ የኖርበት ሀብት ያፈራበት ከየት ነው የምታደርገው ስለዚህ ህዝብ እንኳን መጨመር ስለዚህ 1.4 ወር 2 ሚሊዮን ትግራዋይ እንኳን ነሶች ማተራ ያደርጋቸው እነሱ እዛ በሚስሩት ፖለቲካል ስህተት እዚህ ሊፈጠር የሚችል ስላየ ነው ማለት ነው ይህን ለራሱ ማተራ ያደርጋቸው አያሳስባቸው ነሶች ከሁሉም በላይ እንደገና አሁን ምንድነው ምዕራባውያን የዓለም ማህበረሰብ ዩኤን ኤዩ ኢጋድ የአፍሪካ ህብረት የሚያውቁት ስምምነት ሰነድ ፈርሞ ሲያበቃ አይገነስ እዛ ስምምነት አሁን ሰራለውና ወደ ጦርነት ገባለው የሚል ከሆነ ውጤቱ በጣም አደገኛና ያልተጠበቀው በእልህና በእንትን የተገባበት ሶ እዚህ ላይ የትግራይ ወጣት ቆም ብሎ ማሰብ አለበት የፌደራል መንግስትም ዲፕሎማቲካዊ ጫናው
ማድረግ አለበት። እነሱ ሰዎች ቆም ብለው ቢያስቡ ጥሩ ነው። ህወሓት የሚባል ፓርቲ የለም። በህወሓት የተያዙ ብዙ ከክልል እስከ ታች ያሉ በህወሓት መዋቅር የተተበተቡ አሁኑ እነዚህ ካልተነጠሉ ካልተበጠሱ ሌላ ህዝብ እኔ ይሆነኛል ብሎ ራሱ የመረጠው አስተዳደራዊ መዋቅር ካልተተከለ ተመልሶ አሁን መዋቅሩ በራሳቸው ኮንትሮል አድርገው ለሌላ ጥፋት የሚነሱበት እድል ይሆናል። ህዝባችንም ጦርነት አይፈልግም፣ ወጣቱ ጦርነት አይፈልግም። ዞን የሚፈልገው ምንድነው? ፖለቲካዊ ለውጥ ነው። ትውልዱ አሁን ያ ትውልድ አክትሞለታል። ስለዚህ ሆፕ እኔ ከ50 ዓመት በኋላ ምንድነው የምጠብቀው? እኔ አሁን ላይ the end of totalitarian political history የአንድ አምባገነን ፖለቲካል ስርዓት ላይ አብቅቶ ሰላማዊ ዲሞክራሲያዊ ስርዓት ትግራይ ውስጥ እንዲኖር ነው እኔም ታገለው የምፈልገው። ጦርነት የትግራይ ህዝብ ምርጫ እንዳልሆነ ማንም ሰው ያውቃል። ሰው አንድ ኃይል የሆነ አንድ ጉጅሌ ጥቂት ሰዎች በሚሰሩት ስህተት ህዝባችን ላይ ትግራይ ህዝብ ላይ ትግራይ ውስጥ ያለው ከትግራይ ውጭም ስህተት እንዳይሰራ ጥንቃቄ መደረግ አለበት ብዬ አምናለሁ። መሐመድ ነበርኩ። ስለተከታተላችሁ እጅግ አድርጌ ነው